ቅረፍ የሚችሉት ነው። ሁለቱም ልጆች ናቸው። በእርግጥ አብርሽም ልጅ ነው፣ እሷም ልጅ ናት። ምናልባት የሚረዱበት መንገድ ብዙ ህይወትን በደንብ አልገባቸው ሊሆን ይችላል። ከነሱ ደግሞ አንቺ ተሽለሽ ከተገኘሽ ከነሱ ደግሞ የተሻለ አይምሮ ከገባሽ አንዳንዴ ቆም ማለት የተሻለ ነው። ገብቶሻል አይደለም? ቆም ብለሽ ማሰብ ይሄ የሚሄድበት መንገድ ልክ ነው ወይ? የምራመድበት መንገድ ልክ ነው ወይ? ገብቶሻል? ማንም ከጀርባም ሆነ ከፊትም ማንም ስላራገበ አይደለም፣ ማንም ስላወራ አይደለም። ሰው ስላወራ ያንቺ ህይወት አይቀጥልም። ሰው ስላወራ ደግሞ ያንቺ ህይወት አይቆምም። ገብቶሻል አይደለም? እኔ አሁን አብርሽን አቁምም ብለው ላያቆም ይችላል። አንቺም አሁን እዚህ ጋር እንቧ ከረዩ ብለሽ አቁሚ ምናምን ብዬሽ እንትን ምናልባት ላታቆሚ ትችያለሽ። ምክንያቱም ውስጥሽ ሂጂ ቀጥ እያለ የሚገፋሽ ነገር አለ ማለት ነው። ገብቶሻል? ከዚህ ግን ራስሽን አይተሽ ምን ላይ ነው በቃ ያለሁት? እንዴት ነው ይሄ ህይወት የእውነት ያስቀጥለኛል ወይ ወይስ መሀል ላይ መልሶ ይበላሽብኛል ብለሽ ራስሽ ልታይ ይገባል። ሴት ልጅ ነሽ በዛ ላይ። ገብቶሻል አይደለም? ያንን ነገር በትኩረት ማሰብ አለብሽ። እና እንደዚሁ ደግሞ ልታወሪኝ ስለመጣሽ በጣም ነው የማመሰግነው። የእውነት በጣም አመሰግናለሁ። እግዚአብሔር ያክብርሽ። አክብረሽኝም ስለመጣሽ ደውዬም ሳናግርሽ እሺ ስላልሽኝ በጣም አመሰግናለሁ። እና ራስሽን ቴኬር አድርገሽ ራስሽን በደንብ ባይነኝ እኔ እሺ ማለት እውነት በጣም ተረጋግተህ ስለመከርከኝ በጣም አመሰግናለሁ። ማለት ሁሉም ይመጣና ጥፋት እንዳጠፋው ሁሉንም ነገር ደምስሰው ነው ነገሮችን እንትን የሚሉብኝና የእውነት አሁን ካወራኝ በኋላ ብዙ የተረዳሁት ነገር አለ። ቢያንስ ቤት ቁጭ ብዬ ከነገርከኝ ነገሮች ላይ ብዙ ነገር ቁጭ ብዬ ላስብበት እሞክራለሁ። እንዳልከውም አብርሃምንም ላወራው እሞክራለሁ። ግን እዚህ ጋር ቁሜ በጣም ረጅም ሰዓት አቆየሁክ። በጣም ይቅርታ በእውነት። ሻይ ቡና እያልን ማውራት እንችላለን አይሻልም? ይቻላል፣ ችግር የለም። እሺ። እና በጣም ላመሰግን የምፈልገው ነገር በእውነት እኔ ከልቤ ነው የምልክ። ከዚህ በፊት ሁሉም ጥፋተኝነት ስሜት እንዲሰማኝ ምናምን ነው የሚያደርጉትና አሁን ግን አንተ ገና ስልክ ስታወራኝ ረጋ ብለህ ስላወራኝ በጣም ደስ ብሎኝ ነው ያገኘሁክ። እውነት በጣም ረጋ ያልክ ሰው ነህ። እግዚአብሔር እኔ እንዳከበርከኝ ያክብርክ። ምክንያቱም በአብርሃም በኩል የሚመጣብኝ ነገሮች አጠገቢ ሆነው የሚረዱኝ አቤልና ብሩክ ናቸውና በእውነት በዚህ ልክ አክብረህ ስላወራኸኝ እግዚአብሔር ያክብርልኝ። በደንብ ደግሞ ልግባባህ እንፈልጋለሁ። ብዙ የሚሰሙኝ ስሜቶች ስላሉ ብቸኛም ስለሆንኩኝ አጠገቢ ሆነክ ልክ ካልሆንኩም ልክ አይደለሽም እያልክ እንድትመልሰኝ እፈልጋለሁ። ስለተዋወቅኩ በጣም አመሰግናለሁ። ኑርልኝ። እውነት በጣም አመሰግናለሁ። በጣም ረጋ ያልክ ሰው ነህ ከምልህ በላይ። ያለውን ነገር እናወራለን። ከአብርሽም ጋር እናወራለን። ከአብርሽ ጋር ብዙ እናወራለን። ከሱ ጋር አብረን እናወራለን። ከአንቺ ጋርም በድጋሚ እንገናኛለን። ፈጣሪ ያው ጤናውን ይስጠን። ስለዚህ ሻይ ቡና እያልን እናወራለን ማለት ነው። እሺ፣ ቴንኪው በጣም እሺ።